በገንዘብ ህይወታችሁ እንዲያልፍላችሁ ከፈለጋችሁ ፈተና የሚገጥማችሁ በገንዘብ ነው። በፍቅር ህይወታችሁ እንዲያልፍላችሁ ከፈለጋችሁ የምትፈተኑት በፍቅር ነው። ስኬት ጽፎ የመድረስ ያክል ቀላል ነው። ስትጽፉ ግን ወደዚህ ነው የሚሄደው ካላችሁ ወደዛ አትሉም። ብዙ ሰው ምን እንደሚጠብቅ ታውቃላችሁ? ሰርፕራይዝ እድገት ነው የሚጠብቀው። የለም ሰርፕራይዝ። ዲሲፕሊን 6 ቤዚክ ምንላቸው መሰረታዊ የግል ስነ ስርዓቶች አሉ። አደራ እነዚህ ነገሮች ከራሳችሁ ጋር እየታገላችሁ በመጪው ዓመታት በእነዚህ ጉዳይ ማስተር አድርጉ። ከራሳችሁ ጋር እየታገላችሁ እኔ እንኳን አልረባም አትበሉ። አለመርባት ካንተ ጋር አብሮ አልተወለደም። አለመርባት ግን ተለማምዷል። ስለዚህ ልምምዱን እየቀነስን አዲሱን ልምምድ ከተላበስን አዲስ ልምምድ አዲስ ውጤት ያመጣል በህይወታችሁ። ኢሚዲየትሊ አይደለም በእርግጠኝነት ያመጣል። በፍጥነት ስለማደግ አታስቡ። በእርግጠኝነት ማደግ ይሻላል። በእርግጠኝነት ያደገ በእርግጠኝነት እዚያው ይቀራል ነው። በፍጥነት ያደገ ደግሞ በፍጥነት ሊወርድ ይችላል። የነ ቶሎ ቤት ግርግዳው ሰንበሌጥ እንደሚባለው ፈራሽ ነው የሚሆነው። ስለዚህ የመጀመሪያው ጊዜ አጠቃቀም ነው ታይም ማኔጅመንት ማለት ነው። ታይም ማኔጅመንት ማለት ጊዜን ለዓላማ ለቫልዩ ለሚጠቅም ነገር ለሰዎች ህይወት ኮንትሪቢዩት የሚያደርግ ለመልካም ነገር ማዋል ነው። ታይም ማኔጅ ተደረገ የሚባል ብዙ ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ካልኩሌት ማድረገው እሱ ነው። በስንት ሰከንድ በስንት ደቂቃ ውስጥ በስንት ማይክሮ ሰከንድ አንዷ እንዳትዛባ ጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። አብዛኛው ሰክሰስፉል ሲኢኦ ብዙ ሰልፍ ሄልፕ መጽሐፍ አንብቧል። በሱ ግን አይደለም ሚሊዮነር ቢሊዮነር ይሆኑት። that keeps them going። በጣም ብዙ የተማሩ ሰዎች ገንዘብ ምን እንደሆነ ዲፋይን ሊያደርጉልህ አይችሉም። ስለ ገንዘብ አልተማሩ። የሰው ልጅ ማንነት የሚለካው ባለፈ ማንነቱ ሳይሆን አሁን ባለበት አቋም ነው። ግሩም እዚህ ይሄኛው ደረጃ ላይ ከመድረሱ ፊት ራሴን አፍርሼ ራሴን እንደገና የሰራው ሰው ስለሆንኩኝ ዛሬ ሱሰኛ የኤግዚስታንሻሊዝም ፍልስፍና አባት የሚባለው ፈረንሳዩ ጆን ፖል ስታርደር ምን ይላል? የሰው ልጅ ኢንኮምፕሊት ቢንግ ነው ይላል። ያላለቀ ማንነት ያለው ያላለቀ ሰው ነው። ራሱን የሚጨርሰው እዚህ ምድር ላይ ሲኖር የራሱ ቀራጺ፣ የራሱ ማንነት፣ ራሱን የሚሰራ ራሱን የሚያስተካክል ነው ይላል። ይሄ በደንብ ለሁላችንም የሚያስማማን ይመስለኛል። ምክንያቱም ሌላው ኮምፕሊት የሆነ ቢንግ የሚለው ደግሞ ምንድነው? እነዚህ የምናያቸውን ጉዞ የሆኑ እቃዎች ናቸው። እነዚህ ለምሳሌ ወንበር ከመሆን ውጪ ሌላ ምንም አማራጭ የለውም። ምክንያቱም በሰው ልጅ አይምሮ ውስጥ አልቆ ኮምፕሊት ሆኖ የተፈጠረ ነገር ነው። የሰው ልጅ ግን ኢንኮምፕሊት ቢንግ ነው። ራሱን መቀየር ይችላል። ዛሬ ሱሰኛ የሆነ ሰው ምን መሆን ይችላል? ነገ ጠዋት ከሱስ ውስጥ ወጥቶ የተሻለ ሰው መሆን ይችላል። ራሳችንን መቅረጽ ሁላችንም አቋራጭ ባንወስድ በትክክለኛው መንገድ ብንሄድ ትክክለኛውን ነገር ብንናገር በማገባም ባንገባ እንደዚሁም ደግሞ ሳናጣራ ብዙ ወሬ ባናናፍስ ብዙ ድርጊቶችን ባናደርግ መጀመሪያ የራሳችን ህይወት ሰላምና ስኬት ያለው ይሆናል። ቀጥሎ ቤተሰባችን እንዲሁም ለሀገራችንም ትልቅ መድኃኒት ልንሆን እንችላለንና እናንተም ከዚህ ምክር ጋር እንድትቆዩ እያሳሰብኩኝ አቋራጭ አትውሰዱ፣ በማገባችሁ አትግቡ፣ ሳታጣሩ ምንም አታድርጉ፣ ሂሳቡን ይከፍላል የሚል ነው ማለት ነው። የምናየው ችግርን ምን ማድረግ መወጣት መቋቋም መቻል። አንዳንድ ችግሮች መፈታት ሳይሆን ያለባቸው መቀበል። በደንብ አዳምጡኝ። አንዳንድ ችግሮች መፈታት ሳይሆን መቀበል ነው ያለብን። ለምሳሌ ነፃነት ዘነበ ይሄን ይመስላል። ጸጉሩ ገባ ያለ ነው ወይስ አይደለም? አይደል? ይሄን ምንድነው ማድረግ ያለብኝ? አክሴፕት። ለምን? በህይወት ስላለው ነው ጭንቅላት ያለኝ። ጭንቅላት ስላለኝ ነው ጸጉሩ ከላዩ ላይ የጠፋው። አይደለ? በህይወት መኖሬ ይመሰገናል፣ ጭንቅላቱ መኖሩ ይመሰገናል። ስለዚህ የምናመሰግንበትን ነገር ሰዎች ይታገላሉ። መቀበል ያለብንም እናረጋለን። ልቦና አሰርቲቭነስ ይባላል። ምን ማለት እንደሆነ በምሳሌዎች ላስረዳ። ከዚህ ለስራ አንድ ቦታ እየሄድሽ ነው። ሌትስ ሴ ለንደን ልትሄጂ ነው። ትኬት ቆርጠሻል። ትኬት ስትቆርጪ ወንበር መርጠሻል።
እንደኔ ከሆንሽ ወደ መስተዋቱ ዊንዶ ሲት የምትወጂ ከሆነ አውሮፕላኑ ሲነሳ ሲያርፍ ትወጃለሽ። እሱን ትኬት ኦፊስ ሰጥተውሻል ወይም አንቺ መርጠሻል። ያን ስትገቢ አውሮፕላኑ ስትገቢ ሌትስ አንቺ ወንበር 12A ነው የመረጥሽው፣ መስተዋቱ ጋር ያለውን ወንበር ነው። ስትገቢ ግን 12A ላይ አንድ ሰው ተቀምጧል። ምንድነው የምታረጊው? አሁን በማንነትሽ ባለሽ አሰርቲቭነስ ይወሰናል። አሰርቲቭ ካልሆንሽ በቃ ተቀምጦበታል ታፍሪና ምን ማድረግ እችላለሁ ቲና መሐለኛው ወንበር ላይ ተቀምጠሽ ያንን ሁሉ ሰዓት እንደተናደድሽ እንደከፋሽ ተደርሸልሽ። ግን ይሄ ወንበር በትህትና ግን በድፍረት ይሄ ወንበር እኮ የኔ ነው 12A የኔ ነው ካልሽ ወይም ደግሞ ሆስተሷን ትጠሪያትና ይሄ ወንበር ይሄ ነበረ ግን ሰው ተቀምጦበታል ብለሽ በትህትና ስትጠይቂ ሰውየው ይነሳል። አንቺ ዊንዶ ሲትሽ ላይ ተቀምጠሽ በደስታ ትሄጃለሽ። ይሄ አሰርቲቭነስ ይባላል። ሁለተኛ ምሳሌ ትርጉም እኛ ሜዲካል ስኩል እያለን ሕክምና ተማሪዎች እያለን ጓደኛሞች ሲያወሩ ወንዶቹ ጓደኞቻችን አንቺ ይባባላሉ እና አንቺ ያጠናሽ እንደው ዛሬ በጣም እያጠናሽ ነው ደግሞ በጣም አሪፍ ሰራሽ ፈተናውን ይባባላሉ። አንድ ቀን ከመሐከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። እኔ ያለ አንቺ ሲሉኝ አልወድም አለ። ስለዚህ አንቺ አትበሉኝ አለ። ስታወሩ አንቺ ምናምን እናንተ ከፈለገ እኔ ግን አትበሉኝ፣ እኔ ወንድ ነኝ አንቺ መባል አልፈልግም አለ። ከዛ ቀን ጀምሮ ሁሉም ተማሪ እሱን ማንም ሰው አንቺ አይለውም። አሁን ምንድነው ያደረገው? መስመር ነው ያሰመረው። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ